በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ኑህ ዓለይሂ ሰላም አሁንም በኢራቅ ያሉትን ህዝቦቹን ወደ አላህ ስብሓንሁ ወተዓላ በመጥራት ላይ ነው። እርሱ ለሰው ልጅ የተላከ የመጀመሪያው መልእክተኛ ነው። ህዝቦቹም አሁንም እየተገዳደሩት ነው። በእርሱና በመልእክቱ ያመኑት ሰዎች ቁጥር ጥቂት ነበር። አብዛኞቻቸውም ደካሞች፣ የተገፉ፣ የተጨቆኑና የተበደሉ ነበሩ። ሰዎችም ይጠሉትና ይበድሉት ጀመር። እርሱ ግን አይደክምም፣ አይሰለችም። ሌሊትም ይሁን ቀን፣ በድብቅም ይሁን በግልጽ ማንኛውንም ዘዴ ሳይጠቀም አላለፈም። እነርሱም እልህኞች ሆኑበት፣ በሐሰትም ወነጀሉት። በመጨረሻም ትዕግስቱንና ጽናቱን ሲያዩ ሊገሉት በልባቸው ወሰኑ። ማንን ሊገሉ? የአላህን ነቢይ ኑሕን ዓለይሂ ሰላም ሊገሉ ነው። ነቢያት ይገደላሉ። አዎ፣ ብዙ ነቢያት ተገድለዋል። አላህ በምድር ላይ በሺዎች የሚቆጠሩ ነቢያትንና መልእክተኞችን ልኳል። ነገር ግን እኛ የምናውቀው 25 ያህሉን ብቻ ነው። አንዳንዶቹም በሌሎች ትውፊቶች ተጠቅሰዋል። ነገር ግን የሺዎችን ታሪክ አናውቅም። አላህ ስብሓንሁ ወተዓላ አንዳንድ መልእክተኞችን በሕዝቦቻቸው እንደተገደሉ ነግሩናል። ኑሕን ዓለይሂ ሰላም ግን በግድያ አስፈራሩት። በምን አይነት ግድያ? እስክትሞት ድረስ በድንጋይ እንወግርሃለን አሉት። ከዚህ ጥሪ ካልተቆጠብክ። ምክንያቱም እነርሱ አመክንዮ አልነበራቸውም፣ ማስረጃም አልነበራቸውም። ከኑሕ ጋር ያለው እውነት ግልጽ መሆኑን አያውቁም ነበር። የተፈጥሮ ስሪት ወይም ፊጥራ ከኑሕ ጋር ነው። አእምሮ ከኑሕ ጋር ነው። የአላህ ሃይማኖት ከኑሕ ጋር ነው። ሁሉም ነገር ከኑሕ ዓለይሂ ሰላም ጋር ነው። በማስረጃ ሊያሸንፉት አልቻሉምና አንድ መንገድ ብቻ ነው ያለን፣ በግድያ እናስፈራረዋለን አሉ። ኑሕ ሆይ አሉት፣ ከዚህ ንግግርህ ባትከለከል በውኑ በድንጋይ ከሚወገሩት ትሆናለህ አሉት። በድንጋይ እንወግርሃለን አሉት። ይህ ህመም ያለበት የግድያ አይነት ነው። አንገትን መቁረጥ አይደለም። አንገትን መቁረጥ አንድ ጊዜ ብቻ ነው ህመም የሚሰማው። ነገር ግን በእሳት ማቃጠል ነቢያትን ተስፈራርተውበታል፣ አድርገውታልም። በድንጋይ መውገርም ነቢያትን ተስፈራርተውበታል፣ አድርገውታልም። ኑሕን ዓለይሂ ሰላም እስከ ሞት ድረስ በድንጋይ ሊወግሩት አስፈራሩት። ነቢያት ህዝባቸውን ይፈራሉ ብላችሁ ታስባላችሁ? በጭራሽ። እነርሱ በአላህ የተመረጡ ናቸው። ልባቸው ከአላህ ጋር የተቆራኘ ነው። እነርሱ ምንም ግድ አይሰጣቸውም፣ ምክንያቱም ተወኩል ወይም በአላህ መመካት የሚባል ነገር አላቸው ሁሉም ነቢያት። ይህም በተውሂድ ውስጥ ትልቁ ነገር ነው። ሁሉም በከፍተኛ ደረጃ በአላህ ይመካሉ። ሁሉም ነገር በሁሉን ቻይ በሆነው አላህ እጅ መሆኑን ያውቃሉ። በግድያ ማስፈራራታቸውን ሲሰማ ምን መለሰላቸው? ወገኖች ሆይ በእናንተ ዘንድ መቆየቴና በአላህ አንቀጾች ማስታወስ በእናንተ ላይ ከባድ ቢሆንባችሁ ጥሪዬንና በአላህ ማስታወሴን በተውሂድ ማዘዜን መሸከም ካልቻላችሁ እያላቸው ነው። ይህንን ሁሉ መታገስ ካልቻላችሁ በአላህ ላይ ተጠጋው። ይህም ማለት የምትፈልጉትን ነገር በእኔ ላይ አድርጉ። በድንጋይ መውገር ትፈልጋላችሁ? በአላህ ላይ ተመካው። በማንኛውም መንገድ መግደል ትፈልጋላችሁ? የምትፈልጉትን አድርጉ። በአላህ ላይ ተጠጋው። ነገራችሁንም ለእኔ የምታደርጉትን እናንተና የምታጋሯቸውን ጣዖታት ሰብስቡ። ይህም ማለት ሁላችሁም በእኔ ላይ ተሰብሰቡ። አንድ ሰው ብቻ ሳይሆን ሁላችሁም ተሰብስባችሁ ኑ። እናንተ ጠላቶች፣ አያችሁ፣ እኔ ብቻዬን ነኝ አይደል? ብቻዬንም እሆናለሁ። ያላችሁን ሰዎች ሁሉ አምጡ። ሊገሉኝ የሚፈልጉትን ሊጎዱኝ የሚፈልጉትን አምጧቸው።
የጦር መሳሪያ ምንድነው? ኑህ ሆይ በአላህ ላይ ተመከው፣ በአላህ ላይ ተመከው። ኑህ እንዴት እንደሚገዳደራችሁ አያችሁ። አትጠብቁ፣ አትዘግዩ ይላችኋል። በድንጋይ እንድትወግሩኝ ከፈለጋችሁ እንድትዘገዩ አልፈልግም። ያላህ የምትፈልጉትን አድርጉ። እኔ ግን ሁሉን ቻይ በሆነው አላህ ሱብሓነሁ ወተዓላ ተመክቻለሁ። ሊጎዱት ይችላሉ ብላችሁ ታስባላችሁ? አዎ ጎድተውታል፣ ግን ገደሉት? በፍጹም አልቻሉም። ምክንያቱም አላህ ሱብሓነሁ ወተዓላ ይጠብቀው ነበር። ሁሉን ቻይ በሆነው አላህም ላይ ስለተመካ ሊገሉት አልቻሉም። ይህ የነቢያት የጦር መሳሪያ ነው፣ በአላህ ሱብሓነሁ ወተዓላ መመካት። ጌታዬ ሆይ እነርሱ በርግጥ አመጹኝ፣ ገንዘቡና ልጁም ኪሳራን እንጂ ያልጨመረለትን ሰው ተከተሉ፣ ታላቅ ተንኮልንም መከሩ አለ። ምን እንደሚሰሩ ታውቃለህ? ወደ ሰዎች ይመጣሉ፣ ኑሕም እየጠራ ሳለ እነርሱም ወደ አላህ እየጠሩ እሱን አትስሙት ይሏቸዋል። ወድን፣ ስዋዕን፣ የጉትን፣ የዑቅንና ነስራን ማምለካቸውን ቀጠሉ። በመንገዶች ላይ እየተዘዋወሩ ሰዎች ወደ አላህ በተጠሩ ቁጥር በአማልክቶቻችሁ ጽኑ ይሏቸዋል። በአባቶቻችሁና በአያቶቻችሁ ሃይማኖት ላይ ጽኑ፣ አማልክቶቻችሁንም አትተው። ወድንም፣ ስዋዕንም፣ የጉትንም፣ የዑቅንም ነስራንም አትተው። በእነዚህ ጣዖታት ላይ እንዲጸኑ እርስ በርሳቸው ይመካከሩ ነበር። ለኑህ ዓለይሂ ሰላም የነበራቸውን ጥላቻ አስቡ። ሊገሉት አስፈራሩት። አላህ ሱብሓነሁ ወተዓላ ግን ጠበቀው። የኑህ ሕዝቦች በነቢዩላህ ኑህ ዓለይሂ ሰላም ላይ የሚያደርሱት ተንኮልና ጉዳት ተባባሰ። ኑህ ዓለይሂ ሰላም ዕድሜያቸው እየገፋ ትውልዶች ተተኩ። እያንዳንዱ የሚመጣ ትውልድ ከእርሱ በኋላ ላለው ትውልድ እንዲህ በማለት አደራ ይል ነበር። አባቶቻችን ይህ ሰው እብድ ነው ይሉን ነበር። እያንዳንዱ ትውልድ ከእርሱ በኋላ ላለው አደራ ያስተላልፋል። በእንዲህ መልኩ አደራ ይባባላሉ። እነሱ ወሰን አላፊ ሕዝቦች ናቸው። አንዳቸው ሌላኛውን ያበረታታል። አንዳንድ ጊዜ ኑሕን ዓለይሂ ሰላም በመንገድ ላይ ይመቱት ነበር። ክፉኛ ይመቱታል፣ አንገቱንም ይዘው ያንቁታል። አንዳንዴም መሬት ይወድቅ ነበር፣ የሞተ እስከሚመስላቸው ድረስ ደምም ይፈሳል። ከዚያም በጨርቅ ጠቅልለው ከእርሱና ከሬሳው ለመገላገል ፈልገው እቤት ውስጥ ይጥሉታል። ከቀናት ወይም ከሰዓታት በኋላ ሲነቃ ኑህ ዓለይሂ ሰላም ይቆምና ይታጠባል። ከዚያም ሕዝቦቹን ወደ አላህ ሱብሓነሁ ወተዓላ ለመጥራት እንደገና ይወጣል። እንዲህ አይነት ትዕግስት በሰው ልጅ ዘንድ ከነቢያትና ከመልእክተኞች ውጪ አናገኝም። እነሱ ከተላላቅ መልእክተኞች ናቸው። እስኪ ደሙ ይመታሉ። ከዚያም እንደገና ወደ አላህ ሱብሓነሁ ወተዓላ ለመጣራት ይነሳሉ። የኑህ ሕዝቦች እብደት እስከ ምን ድረስ ነበረ መሰላችሁ? አንዳንድ ጊዜ አባት ልጁን ተሸክሞ ድንጋይ ይሰጠውና በዚያ ሰውዬ አጠገብ ሳልፍ ይለዋል። ኑሕም በዕድሜ የገፉ በመቶዎች የሚቆጠር ዕድሜ ያላቸው ነበሩ። በዚህ ሰውዬ አጠገብ ሳልፍ አንተ ልጄ ሆይ በድንጋይ ውገረው ይለዋል። ትንሹ ልጅም ድንጋዩን ይዞ አባቱ ትከሻ ላይ እንዳለ በኑህ ዓለይሂ ሰላም አጠገብ ሲያልፍ ኑሕም ሰዎችን ሲጣራ ልጁ በድንጋይ ይወግረዋል። ያ አላህ፣ የዚህ ሰው ትዕግስት ምን ያክል እንደነበረ አስቡት። እንዴትስ ይቋቋመው ነበር? አንዳንድ ጊዜ በጅማሬው ላይ ጌታዬ ሆይ ሕዝቦቼን ማራቸው፣ አላህ ሆይ ሕዝቦቼን ማራቸው እነሱ አያውቁምና ይል ነበር። በዚህ ሁኔታ ላይ 950 ዓመታትን ቆየ። ቁርአን እንዲህ ይላል፣ ኑሕንም ወደ ሕዝቦች በእርግጥ ላክ ነው፣ በእነርሱም ውስጥ 950 ዓመትን ቆየ። መታነቅ፣ መታመም፣ በድንጋይ መወገር፣ ክስ፣ ሁሉንም አይነት የግፍ አይነቶች በኑህ ዓለይሂ ሰላም ላይ ተፈጽመዋል። ከዚያም እጆቹን ወደ ሰማይ አነሳ። የኑህ ዓለይሂ ሰላም ጥሪ ምን ነበር? ጌታዬ ሆይ ሕዝቦቼ በርግጥ አስተባበሉኝ። ይህ ዱዓ መቼ እንዳደረገ ታውቃላችሁ? ከ950 ዓመታት በኋላ ነው። ሱብሓነላህ። ከአንድ ወይም ከሁለት ዓመት፣ ከ10 ወይም ከ20 ዓመት በኋላ አይደለም፣ ከ950 ዓመታት በኋላ ነው እንዲህ ያሉት፣ ጌታዬ ሆይ ሕዝቦቼ አስተባበሉኝ፣ በእኔና በእነርሱም መካከል ፍርዱን ፍረድ፣ እኔንም ከእኔ ጋር ያሉትንም ምእመናን አድነን።
ኑህ ዓለይሂ ሰላም ይህን ዱዓ ያደረገው ከ950 ዓመታት በኋላ ነው እንግዲህ። ከዚያም አላህ ስብሓንሁ ወተዓላ ወደ ኑህ እንዲህ የሚል ምላሽ አወረደለት። ያ ኑህ ነገሩ ተወስኗል። ከሕዝቦችህ ውስጥ ካመኑት በቀር ሌላ አያምንም። የንስሐ በር ተዘጋ። ከሕዝቦችህ ውስጥ ያመኑት እነዚህ ብቻ ናቸው። ያላመኑት ግን ከዛሬ ቀን በኋላ ከሰው ልጆች ውስጥ ማንም አያምንም። አስቡት እንግዲህ ሙሲባው ደግሞ ከኑህ ዓለይሂ ሰላም ቤተሰብ 2 ሰዎች አላመኑም ነበር። ሚስታቸው አላመነችም። አስቡት የነቢዩላህ ኑህ ዓለይሂ ሰላም ሚስት። ከልጆቻቸውም አንዱ ያም የሚባል ወይም በቅጽል ስሙ ከነዓን የሚባል አላመነም ነበር። አስቡት ያመኑት እንግዲህ ጥቂት ሰዎች ናቸው፣ ጥቂት ድሆች የሚባሉ። ሌላው የተቀረው ሕዝብ እንዳለ አላመነባቸውም ነበር። ኑህ ዓለይሂ ሰላም እንግዲህ ዱዓ ካደረጉ በኋላ አላህም ምላሹን ሲሰጥ ያላመኑት ግን ከዛሬ ቀን በኋላ ከሰው ልጆች ውስጥ ማንም አያምንም። በሚሰሩትም ነገር አትዘን፣ አትበሳጭ። በቃ አሁን ከነሱ ጋር ራስህን አታድክም። እዚህ ጋር ኑህ ዓለይሂ ሰላም እንደገና እጆቹን ወደ ሰማይ አነሳ። ኑህም አለ፣ ጌታዬ ሆይ ከካህዲዎች በምድር ላይ አንድንም አታስቀር። ለምን እንዲህ ሆነ? ምክንያቱም ችግሩ እነሱ በክህደታቸው ላይ ከጸኑ ምናልባት ልጆችን ይወልዱና ልጆቹም ከሃዲዎች ይሆናሉ። ምክንያቱም ከእንግዲህ ማንም አያምንማ። ስለዚህ ልጆቻቸውም ጀሃነም እንዳይገቡ አሁን ያሉትን ከሃዲዎች አጥፋቸው፣ እንዳትተዋቸው፣ ሁሉንም አጥፋቸው። ስለዚህ ለአማኞች በመቆርቆርና የከሃዲያንን ልጆች እንደነሱ ከሃዲ እንዳይሆኑ በመሳሳት ሁሉንም እንዲያጠፋቸው ጌታውን ጠየቀ። አሁን ጥሪው ወይም ዳዕዋው እዚህ ጋር አበቃ። ግን ቅጣቱ ተጀምሯል? አይደለም። ገና ብዙ ዓመታት ይቀራሉ። ኑህ ዓለይሂ ሰላም ገና ተልእኮውን አልጨረሰም። ታዲያ ሕዝቦቹን መጣራት ካቆመ በኋላ ምን ይጠበቅበታል? ኑህ ዓለይሂ ሰላም የንስሐው በር ስለተዘጋ ሕዝቦቹን መጣራት ሲያቆም አላህ ስብሓንሁ ወተዓላ መርከብ መስራት እንዲጀምር አዘዘው። መርከቧም ታላቅና ግዙፍ ነበረች። አላህ ስብሓንሁ ወተዓላ ኑሕን ዓለይሂ ሰላም እንዲሠራው ያዘዘው መርከብ በጣም ትልቅና ግዙፍ ነበረ። ይህችንም መርከብ በ3 ፎቅ እንዲሠራ አስተማሩ። እጅግ በጣም ትልቅ መርከብ ነበረች። አላህ ስብሓንሁ ወተዓላ ከ100 ዓመት በፊት ለኑሕ አንድ አይነት ዛፍ እንዲተክል አውርዶለት ነበር። ምክንያቱም ኑሕ ዓለይሂ ሰላም ይህችን ታላቅ መርከብ ለመስራት የሚጠቀመው ይህንኑ የዛፍ አይነት ነበርና። ሱብሓነላህ። ኑሕም ጌታውን ጌታዬ ሆይ እንዴት እንደምሰራው አላውቅም አለው። እኔ አናጺ አልነበርኩም፣ መርከብ በመስራትም ሥራ ላይ ተሰማርቼ አላውቅም። በዚያ ላይ ሀገራቸው በረሃ ነበር። ኑሕ ዓለይሂ ሰላም የነበረበት ቦታ ባህርም ሆነ ውሃ አልነበረውም። ስለዚህ ሰዎች መርከብ መስራት አልተለማመዱም ነበር። አላህም ስብሓንሁ ወተዓላ እኔ አስተምርሃለሁ አለው። አንተ ይህችን መርከብ ስትሠራ አላህ ካንተ ጋር ይሆናል። የአማኞችንም ሕዝቦች ጥራ፣ ይረዱሃል፣ ያግዙሃልም። አላህ ስብሓንሁ ወተዓላ ይህችን መርከብ እንዴት እንደሚሠራ ያስተምሯል። ይህች መርከብ በታሪክ ውስጥ ከነበሩት የመርከብ ታሪኮች ሁሉ ታላቋ ናት። ምክንያቱም በላዩ ላይ የሚሆኑት በምድር ገጽ ላይ በሕይወት የሚቀሩት ብቸኞቹ ይሆናሉ። አጂብ። ቁርአኑ ምን ይላል? መርከቢቱንም በጥበቃችንና በትእዛዛችን ሥራ፣ በእነዚያም በበደሉት ሰዎች ነገር አታናግረኝ፣ እነርሱ በርግጥ ሰማጮች ናቸውና ይላል አላህ ስብሓንሁ ወተዓላ። ተጠንቀቅ ያ ኑሕ፣ ከሚሰምጡት ውስጥ ስለ አንዱ ከዕለታት አንድ ቀን እንዳትከራከረኝ እያለ ነው። ኑሕ ዓለይሂ ሰላም መጀመሪያ ላይ እነዚህን ዛፎች መቁረጥ ጀመረ። ከሃዲያኑ ግን ታሪኩ ምን እንደሆነ አያውቁም ነበር። የሚያውቁት ኑሕ ዓለይሂ ሰላም ጥሪውን ወይም ዳዕዋውን ማቆሙንና መጣራቱን ማቆሙን ብቻ ነው። የት ነህ? ወደ ሃይማኖትህ ወደ ጌታ ጣዖታትን እንድንተው ትጣራ ነበር። አሁን ግን አቁመሃል። የት አቁሙ? ሄዶ ዛፎችንና እንጨቶችን ይቆርጣል። እነሱ ግን ለምን እነዚህን ዛፎች እንደሚቆርጥ አያውቁም ነበር። ከዚያም አላህ እንዳስተማረው እነዚህን እንጨቶች መቁረጥ ጀመረ። መርከብ ሊሰራ እንደሆነ ማን አወቀ? ሚስቱም አማኝ አልነበረችም። ሄዳ ለሰዎቹ ለሕዝቡና ለመኳንንቱ እንዲህ አለቻቸው፣ ኑሕ ከዚህ ሁሉ ዕድሜ በኋላ
ያበደ ይመስላል። ከዚህ በፊት እናንተ እብድ ትሉት ነበር። አሁን እኔ ነኝ ባሌ አብዷል የምላችሁ። ለምን አሏት። በዚህች ጠብታ ውሃ በሌለበት ወንዞችም ሆነ ባህሮች በሌሉባት ደረቅ በረሃ ውስጥ መርከብ እየሰራ ነው አለቻቸው። ሰዎቹም አላመኑ። ሄደው ኑሕን ከአንዳንድ አማኞች ጋር እንጨት ከእንጨት ሲያገጣጥሙ አዩት። አላህም እንዴት ምስማሮችን ማስገባት እንዳለበት አስተምሮታል። እንጨት ከእንጨት እያገጣጠሙና ምስማሮችን በመካከላቸው እያስገቡ መስራት ጀመሩ። ያ ኑሕ ምን እየሰራህ ነው አሉት። መርከብ እየሰራው ነው አለ። ከዚያም መሳቅና ማላገጥ ጀመሩ። እውነትም እብድ ነው፣ እንዲያውም በጣም እብድ። ከድሮም እብድ እንለው ነበር፣ ዛሬ ግን ጭራሽኑ አእምሮውን አጥቷል። ኑሕ ዓለይሂ ሰላም ምን ብሎ መለሰላቸው? በሳቁበት ቁጥር እንዲህ ይላቸው ነበረ። ቁርአን እንዲህ ይላል፣ ከኛ ብትሳለቁ እኛም እንደምትሳለቁ ከናንተ እንሳለቃለን። እናንተ በእኛ እንደምትሳለቁ እኛም በእናንተ ላይ እንሳለቃለን። ለምን? ቁርአኑ እንዲህ ይላል፣ የሚያዋርደው ቅጣት የሚመጣበትንና በእርሱም ላይ ዘውታሪ ቅጣት የሚወርድበትን ሰው ወደፊት ታውቃላችሁ አላቸው። ቅጣቱ በማን ላይ እንደሚወርድ ታውቃላችሁ። ከዚያም ማን በማን እንደሚሳለቅ ታያላችሁ። እነሱም ይስቃሉ። ቅጣት? ምን አይነት ቅጣት ነው የምትነግረን? እኛ በረሃ ውስጥ ነን፣ ውሃም ሆነ ባህር በሌለበት ምድር ላይ ሆነ መርከብ እየሰራህ ቅጣት ትላለህ? አይደለም፣ ይህ ሰው አብዷል። በዚህ ሁኔታ ላይ ሆነው በጣም በርከት ያሉ ዓመታት ወሰደባቸው ይህችን መርከብ እስኪያጠናቅቁ። መርከቧም ተጠናቀቀች። ነገር ግን የተገባው ቃል ገና አልመጣም ነበር። ኑሕ መርከቧን ከሰራ በኋላ አላህ እንዲህ አለው፣ ያ ኑሕ ምልክቱ ሲመጣ ከምታውቃቸው እንስሳት ሁሉ ጥንድ ጥንድ ወንድና ሴት ውሰድ። ከብቶች፣ ላሞች፣ ፈረሶች፣ እንዲያውም ከአውሬዎች፣ ከአንበሶች፣ ከነብሮች፣ ከድመቶች፣ ከአይጦች ሁሉ ሳይቀር ሁሉንም እንስሳት እዘዛቸው፣ እነሱም ወደ አንተ ይመጣሉ። ወንድና ሴት እዘዝ፣ እነሱም ይታዘዙልሃል። ያ ኑሕ ወፎችም ጭምር፣ አዎ ወፎችንም ጭምር። በዚያን ጊዜ ትእዛዙ በጣም ከባድ ከመሆኑ የተነሳ ወፍ እንኳን መብረር አይችልም። ወፎች፣ እንስሳት ሁሉም። ምልክቱ ሲመጣ ዝግጁ አድርጋቸው፣ አማኞችንም እንዲዘጋጁ ንገራቸው፣ ቤተሰቦችህንም እንዲዘጋጁ አድርግ። ከእነርሱ ውስጥ አማኞቹ ብቻ። የካደው ከእናንተ ጋር አይሆንም። ሚስቱ ከዚህ ጎርፍ በፊት ሞታለች ወይስ አልሞተችም? አላህ ነው የሚያውቀው። በእርሱ ስላላመነች ሚስቱ መቼ እንደሞተች ሰዎች ይከራከራሉ። 4 ልጆችም ነበሩት። አንዱ ከሃዲ ሲሆን 3ቱ አማኞች ነበሩ። አላህም ዝግጁ ሁን አለው። ጌታዬ ሆይ ምልክቱ ምንድን ነው? እንስሳቱን ጠርቼ መርከቧ ላይ የማሳፍርበትን አማኞቹም መርከቧ ላይ የሚሳፈሩበት ምልክት ምንድን ነው ጌታዬ አለው። ተኑር ወይም እቶኑ ይፈላል አለው። እቶን? የትኛው እቶን? የሚጠብሱበት እቶን፣ ዳቦ ለመጋገርና ምግብ ለማብሰል የሰሩት እቶን፣ ተራ እቶን ነው። አላህም ከዚህ እቶን ውስጥ ውሃ ሲወጣ ካየህ ነገሩ በአንተ ዘንድ መጀመሩን እወቅ ያ ኑሕ አለው። ለመዘጋጀት እንድትችል ይህን ምልክት አሳይሃለሁ። ኑሕም ዓለይሂ ሰላም ይህ እቶን እስኪፈላ ድረስ ለረጅም ዓመታት ጠበቀ።